ሰዎችን ፊዚካሊ አይታችሁ አትገምቱ። አንዳንድ ሰው ዛሬ እንደ ተራ ሰው የምታዩት ሰው ነገ ለመጨበጥ ከባድ ሊሆንባችሁ ይችላል። ዶንት ጀጅ ኤኒዋን ባይ አፒራንስ። የሰውን ልጅ እንዲህ አይታችሁ ንግግሩን አይታችሁ ገንዘብ እንደሌለው አይታችሁ ጀጅ አታርጉ። ትጸጸታል። ሰውን ባለባበሱ በገንዘቡ ዛሬ ባለ ሁኔታ አዋርደኸው እድሜ ዘመንህን ልትጸጸት ትችላል። የእግዚአብሔር ፌቨራይት ሊሆን ይችላል። ያ ሰው አትሳሳቱ። ቢ ኬርፉል። ከባድ ስህተት ነው የምትሰሩት። የሰውን ልጅ ባለው ነገር አትገምቱ። ከአምላኩ ጋር ያለውን ፌሎሺፕ አታውቅም። እግዚአብሔር ከየት አንስቶ የት እንደሚያደርሱ አታውቅም። ነገ ምን እንደሚሆን አታውቅም። በተለይ ታዳጊ ልጆችን አታሳዝኑ። የህይወትን እጣ ፈንታ የሚወስን ሰው ሊሆን ይችላል። ዶንት ኖው። ነገ ለእግዚአብሔር ብቻ ነው የተሰጠ። ማን ምን እንደሚሆን ነገ አይታወቅም። ዛሬ ላይ ሰውን ጀጅ አታርጉ። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ማንንም ሰው ንቀት አታሳዩ። በእድሜ ዘመን ሰውን ሁሉ እኩል ነው ማሰብ ያለበት። ምክንያቱም የዛሬ እረኛ የነገ ንጉሥ። የእግዚአብሔር ሚዛንና ፍርድ እንደ ሰው ቢሆን እስቲ ያስቡት። የት ነበር ምንሆን? ሰው ፊትን ያያል፣ ሰው ብርህን ያያል፣ ሰው አለባበስን ያያል፣ ሰው ብራንድህን ያያል። እግዚአብሔር ግን የዛሬ ሁኔታን አያይም፣ ጫማህን አያይም። ነገህን ኦልሬዲ እግዚአብሔር ዛሬ ለሱ ካለ ፍቅር ተነስቶ ያያል። ዶንት ጃጅ ኤኒዋን ባይ አፒራንስ። በተለይ ስልጣን ሲኖራችሁ፣ ገንዘብ ሲኖራችሁ፣ አቅም ሲኖራችሁ ሰውን ልብ መስበር፣ ሰውን ማሳዘን ዩ ዊል ሪግሬት ቱሞሮ። ትጸጸታላችሁ።